በመጀመሪያ ኮምፕሬሽን ቴስት እንዴት እንደሚሰራ ስናይ የመጀመሪያው ስቴፕ የሚሆነው ኢንጂናችንን ለ15 ደቂቃ ማሞቅ ነው። ሁለተኛው ደግሞ ቴስት የምናደርገው የቤንዚን መኪና ከሆነ ስፓርክ ፕለግ ወይም ካንዲላውን እንፈታለን። ነገር ግን ቼክ የምናደርገው የናፍጣ ሞተር ከሆነ ግሉ ፕለግ ወይም ካንዲሊቲ እንፈታለን። ከተቻለም ኢንጀክተር ኖዝን እንፈታለን። በቀጣይ የምናደርገው ለቤንዚን ሞተር ኢግኒሽን ሲስተሙን ማቋረጥ ይኖርብናል። ይህን ለማድረግም ከቦቢና የሚመጣውን ኔጌቲቭ ተርሚናል መንቀል ነው። እንዲሁም የነዳጅ መስመሩን ማቋረጥ ይኖርብናል። በተጨማሪም ለናፍጣ ሞተር ከሆነ ደግሞ ሸቶፍ ሶሎኖይድን እናቋርጣለን። ከዛም የምናደርገው ለቤንዚን ሞተር ትሮትል ፕሌቱን ነዳጅ በመርገጥ እንከፍታለን። ቀጣይ ኮምፕሬሽን ቴስተራችንን እናስራለን። በመቀጠልም ኢንጂኑን ክራንክ ብቻ እናደርጋለን ወይም ቁልፍ ብቻ እንመታለን። በዚህን ጊዜ የምናገኘውን ውጤት ሪከርድ እናደርጋለን። የያዝነውንም ሪከርድ ከማኑዋሉ ጋር እናስተያያለን። ኮምፕሬሽን ቴስት ስናደርግ ሁለት አይነት ቴስቶች አሉ። የመጀመሪያው ድራይ ቴስት ሲሆን ሁለተኛው ደግሞ ዌት ቴስት ነው። ድራይ ቴስት የምንለው አሁን ያደረግነው ደረቅ የምንለው ነው። ይህም ዘይት ሳይጨመር ማለት ነው። ሁለተኛው ደግሞ የምናደርገው ቴስት የምናደርገው ሲሊንደር ውስጥ ትንሽ ዘይት በመጨመር የቀድሙን ፕሮሰስ መድገም ነው። ይህንንም ከማኑዋሉ ጋር በማስተያየት ከማኑዋሉ በታች ከሆነ ወደ ሊኬጅ ቴስት እንዳለን፣ ከማኑዋሉ እኩል ከሆነ በዛው እንዲቀጥል እናደርጋለን።